ይሄን 8 ዓመት እንደ ኦርቶዶክስ ስቃዩን ይበላ የለም። ይሄን ደግሞ የሚያስደርገው መንግስት ነው። ምንም ህዝቡን አትንኩ። መንግስት ሆን ብሎ ነው የሚያስደርገው። ኦርቶዶክስ ላይ ያለው ጫናን በጉልበት ስልጣን የሚጭንበት ኦርቶዶክስ ላይ መንግስት ነው። ሳሪዮስ የሚባል አውሬን አምጥቶ የጫነው መንግስት ነው። ኦርቶዶክስን ሊከፍል ያለ ሰውዬን ዱርዬዎችን 25 ሰዎች አምጥቶ 24 ሰዎች አምጥቶ 25 ከራሱ ጋር አድርጎ ጫትም ይቅም ሴትም ፈልጋለን ምን የሚሉ ወሮ በላ ዱርዬዎችን አምጥቶ የቤተ ክርስቲያን ልብስ አስለብሶ አብረን እኛንን የምንሰራው ብሎ ሲሆነብድ የነበረን ሰውዬ አምጥተው ቦታው ላይ አቆሙት። እሺ ቦታው ላይ ሆንክ ምን ሰራ ለኦርቶዶክስ? አንተ ልጋጋ ምን ሰራ ለኦርቶዶክስ? ምን አረክላት? ሳሪዮስ የምትባል አውሬ ምን አባረክላት ለኦርቶዶክስ? እንዳንተ አይነት ወሮ በላ፣ እንዳንተ አይነት ዱርዬ፣ እንዳንተ አይነት ካድሬ ለኦርቶዶክስ ይሆናታል? ስንት የኦሮሞ አሉ አባቶች፣ ስንትና ስንት የኦሮሞ አባቶች አሉ። ቤተክርስቲያን የሚያውቃቸው፣ ቤተክርስቲያን ያከበረቻቸው፣ ቤተክርስቲያን አንቱ የምትላቸው የኦሮሞ አባቶች አሉ። ከዚህ በፊት ቀሲስ በላይን አመጣ። ትላንትም ብየዋለሁ። ቀሲስ በላይ በምንድን ነው የተያዘው? መኒ ላውንደሪ አይደል የተያዘው እንዴ? ገንዘብ እንደፈለገ ዘርፎ ሊጠፋ ሲል አይደል እንደያዛችሁት? ይሄኛውም ሰውዬ ተመሳሳይ ነገር ነው፣ ግን በራሱ ገንዘብ አያስደርግም። በራሱ እንትን አያደርግም። በራሱ አካውንት አያስደርግም። ስለዚህ እነዚህ ሰዎችን ምን ማድረግ አለብን? እኛ ማጋለጥ አለብን። ይሄ ሰውዬ ኦርቶዶክስ አልሾመችው። ካድሬዎች ብልጽግና ነው የሾመው። ብልጽግና ነው በጉልበት ያስገባው። ኦርቶዶክስ ጥያቄ ኖሯት አያውቅ። ራሷን የቻለች ናት ኦርቶዶክስ። ምንም አይነት ከመንግስት የምትፈልገው ነገር የለም። አሁንም ራሷን መከላከል በራሷ ትችላለች። ኦርቶዶክስ ትችላለች። ስለምትችል ምን ማድረግ አለብን? ህዝቡን ማስታጠቅ፣ ህዝቡን ማደራጀት ያስፈልጋል። መጥተው ቤተክርስቲያን ጣራ ላይ ቤንዚን ሲያርከፈክፉ እያየ ዝም የምትለው ኦርቶዶክስ አይደለ። እነ ዘመዴ ቀድሞን የገባቸው ዘመድኩንን እኔ በፍጹም ከዚህ በኋላ ይኸው ቃል ለምድር ለሰማይ የፈለገ እኔን እንኳን ቢሰድበኝ ዘመድኩን በቀለን አልናገረው። በቃ ዘመዴ ይችላል። ዘመድኩን በቀለ ሀቅ ነው። የማንንም ሀቅ አልወስድም። ዘመድኩን በቀለ ይችላል። ከማንም ቀድሞ ሲናገር ነበር። ይሄ እውነታን ማን ተናግሮታል? መለስ ዜናዊ ተናግሮታል። መለስ ዜናዊ ያለውን ላሰማችሁ እስቲ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። የት ባሌና አርሲ? ስሙልኝ በደንብ። መለስ ዜናዊ የዛሬ 30 ዓመት ነው የምናወራው። ይሄ ነገር ተጀምሯል። ባሌና አርሲ ላይ ይሄ ነገር ተጀምሯል። የአልቃይዳ ጉዳይ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ይሄ ነገር በእንጭጩ መቀጨት፣ በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹም ራሳቸውን ማየትም በቂ ነው። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። የስተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። በተመሳሳይ መልኩ አንዳንድ የሰለፊነት ሰለፊ አንዳንዶቹ ውሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ውሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው።
ሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብፅ 24 በመቶ ድምፅ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ሰለፊ የሚባሉት አሁን ወሃቢዎች ናቸው። ስለዚህ የኢትዮጵያ የማታውቁ ወሃቢ ከምን ጋር እንደተገናኘ ብዙዎቻችሁ አታውቁም። ዝም ብላችሁ ነው የምትከተሉት፣ እንደበግ የምትነዱት። ለዛ ነው ወሃቢ የሚባለው አብሶሉትሊ የምን የሸሪዓ ህግ ኢትዮጵያ ላይ እንዲቋቋም ነው የሚፈልገው። ምንድነው ሙስሊሞች በዝተናል። ለምንድን ነው ሙስሊሞች በዙ የሚባለው? ጴንጤው አለ፣ ኦርቶዶክስ አለ። የተለያየ አድርገህ ነው የምትመድበው። ኦርቶዶክስ አለ ለብቻው፣ ካቶሊክ አለ ለብቻው፣ ጴንጤ አለ ለብቻው፣ ምናምን ተብሎ ተመድበዋል። ሲመደብ በእስልምናው እኛን በልጣለን በሚለው መተው ገስዋ ቴክ ኦቨር ያደርጋል። ይሄ ደግሞ በህግ ማድረግ የሚችሉት ነገር ነው። ከዛ በሸሪያ እንድተዳደር የሚል ህግ ይዞ ይመጣል። በእስልምና ህግ፣ በሸሪያ ህግ አብዛኛው እስላም ሀገር በሸሪያ ህግ የሚተዳደር ነው። አብዛኛው፣ ሁሉም አይደለም፣ አብዛኛው። ከዛስ አለቀል በቃ። በጣም አረመኔያዊ ነው። ታክስ እየከፈልክ ለነሱ መኖር አለብህ። ባሪያ ማድረግ ይችላል፣ መጨፍጨፍ ይችላል። ከሱ ውጪ ምንም ማድረግ አችልም። ይሄ ነገር አለ። መለስ ዜናዊ ይሄን አይቶ ኢሚዲየትሊ ድራሻቸውን አጥፍቷቸው ነበር። ድራሻቸውን ነው ማወጣው። ይሄ ቤተክርስቲያን ነው የመጀመሪያው ዓላማቸው። ቤተክርስቲያን ነው የሚያቃጥሉት። ሁሉም ሙስሊም መጥፎ ነው በጭራሽ አይደለም። ግን በራሳቸው ካፊር እያሉ ነው የሚጠሩን። ስሙን ራሱ ካፊር እንጂ ክርስቲያን አይሉንም። ከነስሙ ነው የምነግርህ። እኛ ሙስሊም እስላም ስትለው ራሱ እየደበረው ነው። ሙስሊም በለኝ ይልሃል። ምርጫ ራሱ ነው የሚሰጥ። እነሱ ካፊር እያሉ ነው የሚጠሩ። ካሃጂ እያሉ ነው ስም የሚጠሩ። ካሃጂ ለምን እስላም ያልሆነ ካሃጂ ነው በእነሱ እንጂ አክብሮ እንኳን ክርስትና አይልህም። በአናት ተተከል። እውነቱን አውቀ ተረድተ ከዛ ተከባበራል። ኢትዮጵያ ያሉ ወንድምና እህቶቼ እውነትን መናገር አይችሉም። ኢትዮጵያ ኖረው እንደኔ እንደዚህ አይነት እውነታ ቢናገሩ ያጠፏቸዋል። እኔም ሌሎቻችንም የተሻለ ሀገር ላይ የምንኖር ለህዝባችን ድምፅ መሆናችን ጥቅሙ ይበልጣል። ቢያንስ መንግስት ያውቃል፣ ቢያንስ ዓለም ያውቃል። ስለዚህ በደንብ እውነቱነቱን መነጋገር ለኦርቶዶክስ ወንድምና እህቶቼ ስለሚጠቅም ነው። እኔ ነፃነት ያለበት ሀገር ላይ ስለምኖር እውነት ለማውራት አልፈራም። ኢትዮጵያ ቢሆን ተይዣለሁ፣ እውነቱን ነው ነገር ውጪ ኖረን በስነ ስርዓት የህዝቡን ስሜት የህዝቡን ለቅሶ የምንጋራው ምን ስላለኝ ነው? ነፃነት ስላለኝ ነው። ነፃነት ባይኖረኝ አላደርገው። አሁን ምን ፖለቲካ ይዘው መጡ? አንድ ታቦቱ የሆነ ቦታ የሚሄድ ቪዲዮ ነው ብለው ኦኬ፣ ታቦቱን እሺ፣ አንዳንድ ቪዲዮዎች ሰዎች በመሃል ውሸት ለማስባል ወይም ደግሞ ቀላቅለው ሊያመጡ ይችላሉ። ያ ነገር የመጣው ደግሞ ታቦቱን ይዘው ወደ ሌላ በኩል ሄዱ ከሚለው እና ያ ታቦት የተለቀቀው አንድ አይነት ሲሆን ያንን ያሳዩት። ቤተክርስቲያን አልተቃጠለም። እንዴት አድርገው አቀነባብረው እንደሚያመጡት ቤተክርስቲያን አልተቃጠለም። ከ100 ዓመት በላይ ቤተክርስቲያን አልተቃጠለም። ተቃጥሏል። ያቃጠለው ወሃቢ ነው። ከመንግስት ጋር ተደራድሮ በደንብ አድርጎ መንግስት ድጋፍ ያደርጋል። አብዛኛው መንግስት ላይ ያለው እስላምና ጴንጤ ነው። ጴንጤ ደግሞ አብዛኛው እዛ ላይ ያሉት ህዝቡን እያልኩ አይደለም፣ ምዕመናኑ እግዚአብሔር ምስክሬ በጣም ወርቅ ናቸው። ጴንጤ ምዕመን መስኪን የግል ቤተክርስቲያን ያላቸው የግል ቸርቾች ያላቸው የጴንጤ አባቶች አባት የምትለው ወይም ፋርሳ ሞዳ የግል ከሆነ የሌባን በቤተክርስቲያን ስር ካልሆነ የሌባን አለቀ። ወላ ዮናታን በለው ወላ እዩ ጩፋ በለው እስራኤል ዳንሳ በለው ሄኖክ በለው ይሄ ታምራት በለው ጅኒ ቆለጥ በለው በሙሉ ሌባን። ከቤተ ክርስቲያኗ ከፕሮቴስታንት ቤተ ክርስቲያን ከነሱ ማንነት ከነሱ
ከሌለ ከዛ ውጪ ቤተክርስቲያን ኮንክ ወንጀለኛ ነህ። 4 ነጥብ። ሌባ ነህ። አለቀ። ከቤተ ክርስቲያኗ ከሰጠች ውጪ ለብቻዬ ቤተ ክርስቲያን እሰራለሁ ካልክ ወንጀለኛ ሌባ ነህ። አለቀ። ምክንያቱም ቤተ ክርስቲያን አልቀባችም፣ ቤተ ክርስቲያን አልሰጠችም። ሱቅ ነው የከፈትከው። ወንበዴ ነህ አንተ። ወንበዴ ደግሞ ምን ታደርጋለህ? ከመንግስት ጋር አሽቃብጠህ ገንዘብን ትቸበችባለህ። ይህን ምስኪን ምዕመን ትጫወትበታለህ። ስለዚህ ቤተክርስቲያን መካነ ኢየሱስም የሆነ ቃለ ሕይወትም ሆነ ሙሉ ወንጌል ሆነ መሰረተ ክርስቶስ የእሷ ቤተክርስቲያን ካልሆንክ ሌባና ሌባ ነህ። የግል ቤተክርስቲያን አለኝ ካልክ እግዚአብሔርን አምላኪ ሳትሆን ቱጃር ነህ። ሱቅ ከፍተሃል፣ ባለ ሱቅ ነህ። ስለዚህ በፕሮቴስታንት ይህንን ነው የምነግርህ። ስለዚህ የግል ነው ካለ እንዳትሄድ። መሰረተ ክርስቶስ ሂድ። ፕሮቴስታንት ከሆን ቃለ ሕይወት ሂድ። ቃለ ሕይወት ትሄዳለህ። መሰረተ ክርስቶስ ሙሉ ወንጌል ትሄዳለህ። እያንዳንዱ እዛ ትሄዳለህ። በቃ አከተመ። ትማራለህ ወንጌልህን። ከዛ ውጪ የሌቦች እውነቱን ይሄን ስትናገር ኮምፕሌን የሚያደርግ ሌባ ብቻ። አልሾመቼማ። መች መሰረተ ክርስቶስ ሾመቼ? ቃለ ሕይወት መች ሾመቼ? ሙሉ ወንጌል መች ሾመቼ? ክፈትልኝ ብላለች። ሱቅ በደረቴ ክፈትልኝ ብላለች። ለእነሱ ውስጥ ታስገባለህ? ሄደህ አታስገባም። ሌቦቹ እንደዛ ነው የሚያጭበረብሩት። በርቱልኝ ኦርቶዶክስ ወንድምና እህቶቼ፣ እንዲሁም ከጎን ለቆማችሁ ማናችሁም ሰዎች እጅግ አድርጌ አመሰግናለሁ። ሁላችንም ድምፁ ይቀጥላል፣ የሚቆም አይደለም። ጀምረነዋል። እንደ በፊቱ እኛ በወጣንበት ሰዓት ጀምራችሁ የምታቆሙት ቁማር ነበረ። እኛ ካለንበት ዳር ድረስ ነው የምናደርስ። ማኛው ካለበት ዘመድኩን አለ፣ ወንድማችን እፎ አለ፣ ሌሎችም አሉ። ዳር እስከ ዳር ሽንት በሽንት አድርገን ለውጥ እናመጣለን። አይመጣም? እስቲ እናያለን፣ አብረን እናየዋለን። ለውጥ መጥቷል ወይስ አልመጣም? ሞጣ እንኳን ሀሳቡን ቀይሮ ቁጭ ብለዋል። ተደነባብሮ ሞጣ ትናንት ሲሳደብ የነበረው አያገባኝም ሲል የነበረው በጭባጫ ሽንታ ዛሬ መጥቶ ምን ሆኗል? ድምፅ ሊሆን ፈለገ። ለምን? ኦርቶዶክስ ናታ። ቤት አይደለ እንዴ? ኦርቶዶክስ ነኝ ትላለህ። ድምፅ ካልሆንክ ለምን አባት አድርጋለህ? የስጋ ጉዳይ ሌላ ነው። ግን ቢያንስ ሄደ የምታርፍበት ሄደ ችግርን የምትነግርበት ቤተክርስቲያን እንዲህ የስንቱ በተለይ ኦርቶዶክስ ቤተክርስቲያኗ ከምንም በላይ ባትሆን ራሱ እግዚአብሔር ምስክሬ ስትገባ የሚሰማ ስሜት ባትሆን ነው ማወራ። ትረዳዋለህ። ቤተክርስቲያን ውስጥ በተለይ ኢትዮጵያ ላይ የሆነ ዛፍ ስር ቁጭ ብለህ ለሰከንድ የምታስባት የህሊና እረፍት ከምንም በላይ ነው። ለቤተ ክርስቲያን ሄደ ለእግዚአብሔር ሰግደ የልብሽን የምትናገሪበት ቦታ እንደሆነ ታውቁታላችሁ። ያንን ቦታ እያቃጠልብህ ነው። ያን ቦታ እየተቃጠለ ነው። ያንን ቦታ አትሄድም እየተባልክ በእኛ ቁጥጥር ናችሁ እያሉ ነው። ኖ መንግስት ባናትን ዘቀዝቃለ። ኦርቶዶክስን አታስከብርና 4 ኪሎ ተራ ነገር እንደሆነ እናሳያለን። ተራ ነገር እንደሆነ 4 ኪሎ መግባት በጣም ተራ ነገር እንደሆነ የኦርቶዶክስ ልጆች ያሳየዋል። ተራ ነገር እንደሆነ ነው ማወራ። ያጠፋኸው ጥፋት ኦርቶዶክስን መንካት ነው። በምን ላይ ፖለቲካ መስራት ትችል ነበረ? መሀይም ስለሆንክ ነው መንግስት እንጂ በፋኖ ላይ በኦነግ ላይ በህወሓት ላይ ፖለቲካ መስራት ትችል ነበረ። ካየ ህወሓት ሃይማኖት ላይ ፖለቲካ አልሰራችም። በጣም በተወሰነ መልኩ አትነካማ ሃይማኖት። ብዙ ጊዜ የቆየችውም እድሜ የረዘመው ለዛ ነው። ኦርቶዶክስን ያውም ነክተ ኢትዮጵያ ላይ መቆየት የማይቻል ነገር እንደሆነ እርግጠኛ ሆኜ ነው የምነግርህ። ሰው እየገባው ነው። አሁን ሰው በደንብ አድርጎ ገብቶታል። ዓላማው አሁን አይናችን እያየ እቺን ግርግር ለፖለቲካ ተጠቅማችሁ የአርሰናል ወንድሞቻችን ኳስ ስላዩ ብቻ ወደ ፖለቲካ ከርብታችሁት በፖሊስ ተይዞ ልብስ ገዝታችሁ ጀርዚ ያስለብሳችሁ ስቴዲየም ግቡልን። ይሄ እንደወደቃችሁ ማሳያ ነው። ነፍሴ ፋብሪካ እንጂ ፓርክ የሰውን ህይወት አይቀይርም። መሀይም ስለሆናችሁ ነው።
ፋብሪካ እንጂ ፓርክ ህይወት አይቀይርም። የኢትዮጵያን ህዝብ ከድህነት አያወጣው። የእናንተ ሁልጊዜ የምትሏት ፓርክ ነው። መሀይም ስለሆናችሁ መብራት ነው፣ የመንገድ መብራት። ቤት ውስጥ መብራት የለም፣ መንገድ ላይ መብራት አለ። ያውም በግዴታ ይህን ነገር እንድታውቁ ፈልጋለሁ። የኮሪደር ልማት ይልሃል። ልማትን የማውቀው ግብርና ነው። ከተሳሳትኩ አርሙ። ልማት ሀገር ሲባል እኔ አስታውሳለሁ፣ በህዋት ዘመንም በደርግ የኮሎኒ ዋንታ ቡና ቡና የገቢ ምንጫችን የሚባል ዘፈን አስታውስ ነበር። ትምህርት ቤት ልንሄድ ልጆች ሆነን የአዲስ አበባ ልጆች። ይህን የምታስታውሱ ካላችሁ ጭንቅላታችን ውስጥ ያነበር የነበረው የኮሎኒ ዋንታ ቡና ቡና የገቢ ምንጫችን ተብሎ እሱን ነበር የምናስታውሰው ልጅ ሆነን። ስለዚህ ስለ ልማት እናንተ የእናት የአባት ቤት አፍርሰ ኮሪደር ልማት ትላል። አስለቀሰ ቤተሰብ ኮሪደር ልማት ትላል። ያንንም ያህል ስንት ሰው እንጦጦ ላይ መኖር የሚችለውን ስንት ህዝብን መያዝ የሚችለውን ለልማት ብለህ ትለዋለህ። ምን ያህል ገቢ ብታገኝ ነው? ስንት ሰው ማኖር የሚችል ቦታ እንዲህ ስታየው ለመንፈስ ያድሳል ይላል። ስለሞላለ ነው። አንተ ባለስልጣን ስለሆንክ ነው። ገንዘቡ ስላለ ነው። ሰው የሚበላው የለውም እያልኩ ነው። አሁንም የምናገረው ምንድን ነው? ኦርቶዶክስ ላይ የሚደርሰው ነገር ብዙ ጊዜ ህሊና ያለው ሰው በኢትዮጵያ ታሪክ ኦርቶዶክስ ላይ የደረሰው በደል በዚህ 8 ዓመት ውስጥ በኢትዮጵያ ታሪክ ተደርጓል። የዮዲት ጉዲት ዘመን እና የግራኝ አህመድ ዘመን ነው የሆነው። እሷም ስትመጣ ቤተክርስቲያን ያቃጠለችው፣ አህመድም ሲመጣ ቤተክርስቲያን ያቃጠለው። እንደዚህ አይነት አስተሳሰብ ጭንቅላታችሁ ውስጥ ገብቷል። በትምህርት አይደለም ሰውን የምትቀይሩት። በትምህርት የሚቀየር ወደ እናንተ ብዙ ሰው የለም። በብዛት እንደማየው አግብታችሁ ነው የምታሰልሟቸው። አብዛኛዎቹ በጋብቻ 4 አገባለ። አሁን ለምሳሌ አንድ ኦርቶዶክስ ቢያገባ አንድ ልጅ ነው የሚያገባው። ከወለደ አሁን በአሁኑ ኢኮኖሚ 2 ልጅ ይወልዳል። ወይም 10 ልጅ ይውለድ ነበር። 4 አግብቶ 10 ልጅ ቢሆን 40 ልጅ ነው። ኦልሬዲ ቴክ ኦቨር አድርጓል። ይሄ ነው ጨዋታው። 4 ያገባል፣ ቴክ ኦቨር ያደርጋል። እንኳን እሱ አይደለም ቲክታክ ላይ የለመነ 3 እና 4 ሚስት ሙባረክ ጉበቴ አግብቶልሃል። ቲክታክ ላይ በርበሬና ምን የሚቀባ መሀይም 4 ሚስት አግብቶልሃል ጉበቴ። በቲክታክ ላይ በርበሬ ተቀባ ምን ተቀባ እየተባለ እየቀዘነ በበርበሬ 4-5 ልጆች 4 ሚስት አግብቷል። ይሄንን ነው የምነግርህ። እውነታ ይሄ ነው እንጂ ባስተምራችሁ የምትቀይሯቸው ሰዎች ብዙ የሉ። እኔ እጅ አይቼዋለሁ፣ ስላየሁት ነው የምነግርህ። ቁርአን ሙሉ ለሙሉ የኦርቶዶክስ ልጆች በአማርኛ አስተርጉማችሁ እዩት በደንብ። እፎይ ጋር ግቡ፣ ቻሌንጅ አድርጉት። ትሰድቡታላችሁ፣ ታንጓጡታላችሁ፣ ምን ትሉታላችሁ። እፎይ ትክክለኛ መልስ ይሰጣል። ስለዚህ ሞጣ ልንገርህ፣ አንተ ዶማ ሞጣ ልንገርህ፣ እንኳን ለኦርቶዶክስ አይደለም ለሞጣ ቆርጣችሁ አደርሱልኝ። እንኳን ለኦርቶዶክስ አይደለም እነ ጆከር መጣው ሽንት በሽንት ሲያረጉ ዮኒ ማኛን ጥሩልኝ ነው ያልከው። አቅሜን በደንብ ታውቀዋለህ። እነ ጆከር አንተን አፈር ከድሜ ከጨዋታ ሊያስወጡ ባሉበት ጊዜ ዮኒ ማኛን ጥሩልኝ ዮኒ ማኛን ብለህ አልቅሰህ ነው የመጣሁት። አንተ ቤጅ እንዳትረሳ። ስለዚህ አይደለም ለኦርቶዶክስ ለብዙ መሆን የምችል አቅም እንዳለኝ ስለምታውቅ የዛ ጊዜ ሞጣ መጥተህ እዮዳብ ጉቶ ድረስልኝ፣ የሆነ ሰው ድረስልኝ አላልክም። ዮኒ ማኛ ድረስልኝ ያልከው። ተጣልተናል። በዛ ጊዜ አንግባባም፣ አንነጋገርም። ግን የምትገባበት ስለጠፋ ነው። አሁንም እኔ በምችላት አቅም
ለኦርቶዶክስ ከጎኗ በመቆሜ ለአንድ ቀን አልጸጸትም። ይሄ ንስሐዬ ነው። ኦርቶዶክስን የበደልኳትን የካስኩባት ጊዜ ነው። እግዚአብሔርን አመሰግነዋለሁ። ንስሐዬ ነው ይሄ ለኔ። ዘመዴ በዚህ ታድሏል። ኦርቶዶክስን በድሏት አያውቅም። ኦርቶዶክስን ዘመዴ በድሏት አያውቅም። ለኦርቶዶክስ ድምፅ ሆኗል። ለኦርቶዶክስ ብዙ መከራውን በልቷል። ተሰዶላታል፣ ተሰድቦላታል፣ ተከሶባታል፣ ብዙ ነገር ደርሶበታል። ዘመዴ አይጸጽተው። እኔ ግን ንስሐዬ ሆኖልኛል። ኦርቶዶክስ በተጎዳችበት ሰዓት ከጎኗ እግዚአብሔር ስላደረገኝ ለዚህ ጊዜ ስላበቃኝ አምላኬን አመሰግነዋለሁ። ጉዳዩን ከሰማሁበት ቀን ጀምሮ ቀን በቀን ወንድሞቼ እህቶቼ ጋር ሆኜ ሀዘኗን ተካፍያለሁ፣ ድምፆኛለሁ። ኮንሰርትን የሚያህል ትልልቅ አርቲስቶች አንቱ የተባሉ እነ ታደለ ሮባ ወንድሞቻችን፣ እነ ሳሚዳንን እና አርቲስት የተባሉ ትልልቅ የተባሉ አንጋፋ የተባሉት እዛ ላይ እንዳይገኙ አድርገናል። ይሄ አብረን ስንሆን ምን ይሆናል? አቅማችን ትልቅ ይሆናል። ሞጣ እያስተዋል ካውራ አንተ ደነስ እንዳትረሳ ብዬ ነው። ሞጣ ዮኒ ማኛ ድረስልኝ ያልከው ነው። ጆከር ዘግዝቀው ሰክረ ብለህ ስትለፋደድ ሸሌዎች እያመጣ ስታውጣ ይዘውባል። ስለማይጠቅም ብለው ነው የተውቡት እንጂ ቴሌግራም ላይ ይለቁልሃል። አርፈ ተቀመጥ ይለቁልሃል። ጆከር ቴሌግራም ላይ ሲጫወትብህ ነበር፣ በደንብ ሲጫወትብህ ነበር። ስለዚህ ያንን ነው የምለው። የኦርቶዶክስ ልጆች እጅግ አድርጌ በአሁኑ እኔም ስለዘገየው በጣም ይቅርታ። ዘመድኩንን ብንሰማው ኖሮ፣ ምክንያቱም የኦርቶዶክስ መምህር ነው፣ የተማረ ነው፣ ከአንድም 3 መጽሐፍ የነበረው ነው፣ አሳትሟል። 3 መጽሐፎች ኢትዮጵያ ላይ መዝሙር ቤት የነበረው ነው፣ በኦርቶዶክስ ቤት ያደገ ሰው ነው። በቃ ስለዚህ ይህን ሰው እኛ የተሻለን መስለን ጓገጭ ብለንበታል። ስህተት ነው። ዘመዴ እንደኛ ጌም ተጫዋች አይደለም፣ ጥቅም ፈላጊ አይደለም። እኔ ራሱን ጠይቁት። ዘመዴ እባክህ ቤት እንኳን ይገዛል ብዬ ጠይቄው ነበር። ምን አድርገን አዋተን ብዙ መስዋዕት ከብ በፍጹም እንዳታረገው፣ በፍጹም እግዚአብሔር ምስክሬና ገንዘብ ፈላጊ ምን ፈላጊ እንዳልሆነ ሙሉ በሙሉ ዘመዴን አውቃለሁ። ይሄን መሰክራለሁ። ስለዚህ ዘመድኩን እግዚአብሔር ይጠብቅ። እውነት ነው የሚያወራው። ቴሌግራሙን ገብታችሁ ያለ መረጃ ዘመድኩን አብዛኛውን አወራም። ትንሽ ቅሬታ ነበረን በእኔና በሱ መካከል፣ ወንድማማቾች ግጭት፣ ምንም የሚፈጥረው ችግር የለም። ግን ዘመድኩን ትችላለህ፣ በደንብ ትችላለህ። በቃ ይሄን ሃንድስ ዳውን የዘመድኩንን ብቃት፣ የዘመድኩንን መረጃ ማግኘት፣ የዘመድኩንን ቀድሞ መንቃት ተቀብያለሁ። ሙሉ በሙሉ ተቀብያለሁ። ስለዚህ ዘመዴ በርታ። ሀቅ ሲሆን ሀቅ ነው። ምንም የማገኘው ጥቅም የለም። ዘመድኩንን ብረቅጠው ነው ተጠቃሚ እንጂ ብደግፈው አይደለም። ግን ከጥቅም ወንድምነት ይበልጥብኛል እሱ። ስለዚህ ዘመዴ በብዙ ነገሩ ልክ ነው። በብዙ ነገሩ ዘመድኩን በቀለ ትክክል ነው። በብዙ እና ሶሻል ሚዲያ ላይ ያላችሁ ደግፉት፣ አግዙት፣ አይዞ በሉት። ያለበት ሀገር ላይ ብዙ ነገሮች አሉ፣ ስለማይናገር ነው ብዬ ነው የማስበው። ስለዚህ ዘመዴ ትችላለህ እና በርታ። ሀቀኛ ነው። በቃ በጣም ድምፅ ይሆናል ለኦርቶዶክስ። እኔም ንስሐዬን አግኝቻለሁ። በጣም የገረመኝ ኮሜዲያን እሸቱ፣ በጣም የደነቀኝ ሰው ኮሜዲያን እሸቱ። ጠልፈውታል አባቴ። ኮሜዲያን እሸቱን በጥቅም ጠልፈውታል።
ጠልፈውታል። አርቲስቶቹ ዝግጅት አናዘጋጅም ብለው ባሉበት ሰዓት ኮሜዲያን እሸቱ ላጥ ብለዋል። እግዚአብሔር ያሳያችሁ። እዛ ገዳም ነጠላ ለብሶ ምናምን ሲወክብ የሚውል ሰው ኮሜዲያን እሸቱ ዛሬ ጠፍቷል። እናንተ እንድታዩት ነው፣ እኔ ሳይሆን እናንተ እንድታዩት። ኮሜዲያን እሸቱ ላጥ ብለዋል። ኦርቶዶክስ በምትፈልገው ሰዓት አስመሳይ ሌባ፣ አስመሳይ መምህር ምህረተአብ እንግዲህ ያው በቻልከው አቅም መቼም አትግደሉን ለማለት እኔ በጣም ማከብረው ሰው ነው፣ የምወደው ሰው ነው። ካገኘሁት በኋላ አግኝቼው አውርቼዋለሁ። እግዚአብሔር ምስክሬ በጣም የሚመች ሰው፣ ውሸት ምንም አያደርግልኝ። ግን ለምን እንደሆነ መምህር ምህረተአብን እስቲ ጠይቀን ከተረዳን በኋላ ነው የምንናገረው። በትምህርትም በአባትነቱም በምናምን ስለሚበልጠን በአክብሮት እስቲ ምን እያደረገ እንደሆነ ቼክ ማድረግ አለብን እንጂ ለኦርቶዶክስ ድምፅ ያልሆነበት ጊዜ አልነበረም። ስለዚህ ያንን ነው ተናግሯል አይደል? ኦኬ ይኸው አለ። ክበሩልኝ። ቢኒሻይ ተናግሯል። ሄኖክ የሚባለውስ የሄኖክን ጉዳይ እኔ ዘመድኩን አምነዋለሁ። በሄኖክ ኃይሌ ጉዳይ ዘመድኩንም በደንብ አምነዋለሁ። ዘመድኩን ልክ ነው። ስለ ዘርፌ የተናገረው ዘመድኩን ልክ ነው። ስለ ትዝታው ሳሙኤል የተናገረው ልክ ነው። ዘመድኩን የሳተውን ነገር አንድ ነገሩ ስለ ማን ነው የሚባለው? ስለ በጋሻው ስለሚባለው የተናገረው ዘመድኩን ልክ ነው። እያንዳንዱን የተናገረው ዘመድኩን ልክ ነው። አይሳሳትም ዘመድኩን። ሄኖክ ኃይሌ በጣም ኦርቶዶክስን ከቨራፕ እየተጠቀመባት የሆነች አሁን በዓል ሲኖር የሆነ ነገር ሊሰራ የሚያደርግ ነው። ሄኖክ ኃይሌ በደንብ የሱን ነገር ዳግመኛ ዘመድኩንን በደንብ ጠይቀን መረጃ እንቀበላለን። ድብቅ ተልእኮ እንዳለው በደንብ እንዳለው ማወቅ አለብን። በደንብ አጀንዳ አለ፣ በሚገባ አጀንዳ አለ። there's no way ኦርቶዶክስ እየታረደች የሆነ ቅባት የሚቀባውን ነገር ሄኖክ ኃይሌ በቅርብ ሙሉ ለሙሉ መረጃ ይዘን እንመጣለን። ከዛ በኋላ ህዝቡ ያውቃል። ስለዚህ ዘመዴን በዛ ጉዳይ ዳግመኛ ቢናገርበት ደስ ይለኛል። ከነ ማስረጃው ቢያቀርብ ደስ ይለኛል። ማስረጃዎች ሁሉ አሉ። ይሄንን ነው የምለው። ያ ስለዚህ ዘመዴን ባየሁት ከሶሻል ሚዲያ ላይ እውነተኛ መረጃ የሚያቀርብ ጀግና ሰው። ከኔ ጋር ልዩነት አለ። ከነ ልዩነታችን ግን እውነታውን ሀቁን አልወስድበትም። አይዘርፍም ዘመድኩን በቀለ። የተናገራቸው አብዛኛው ነገሮች እውነት አላቸው። ያ